ሰላም ውድ የቻናሌ ቤተሰቦች እንደምን ከረማችሁ። በዛሬው ቪዲዮ ለእናንተ በጣም ይጠቅማል ብዬ ያሰብኩትን ቪዲዮ ይዤ ቀርቤያለሁ። እሱም ሶራቱ ኤአይን በነፃ የምትጠቀሙበትን ያለ ኢንቫይቴሽን ኮድ እንዴት በቀላሉና ግልጽ በሆነ መንገድ እንደምትጠቀሙ ላሳያችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉት። መልካም ቆይታ ይሁንላችሁ። አሁን ቀጥታ ወደ ቪዲዮ። በመጀመሪያ ቪፒኤናችሁን ያላችሁን ቪፒኤን በመጠቀም ዩኤስ ላይ ታደርጋላችሁ ማለት ነው። ከዛ ክሮም ሰርቺንግ ቦክስ ላይ በመሄድ ማይንድ ቪዲዮ ኤአይ ብላችሁ በመጻፍ ሰርች ታደርጋላችሁ። እንደምታዩት ቀጥታ ወደ ዌብሳይታቸው ወስዶናል ማለት ነው። ከዚያም እዛው ሊንካቸው ላይ ክሊክ በማድረግ ሳይኒን እንድናደርግ ይጠይቀናል። ያለንን ኢንፎርሜሽን በማስገባት ሳይኒን እንላለን። እናም እንደምታዩት ሶራቱ ኤአይን በነፃ መጠቀም እንደምንችል እየነገረን ነው ማለት ነው። ሶ ትራይ ቱ ዩዝ ሶራቱ የሚለው ላይ ክሊክ በማድረግ አሁን ሙሉ በሙሉ በቀላሉ ያለምንም ኢንቫይቴሽን ኮድ መጠቀም እንችላለን ማለት ነው። ከዛ ወዴት ነው የምንሄደው? እንደምታዩት የፕሮምፕት ሰርች ማድረጊያ ቦክስ አለ። እዛ ላይ በመሄድ የራሳችሁን ፕሮምፕት በመጻፍ ክሬት ታደርጋላችሁ ማለት ነው። ሌላው ደስ የሚለው ነገር ምንድነው? ለቲክቶክ የሚሆን ለዩቲዩብ የምትሰሩበትን ሬሽዮ አለ፣ እንደ አማራጭ ቀርቧል። ሌላው ረጅም ነው፣ ቪዲዮ ሌንግዙ ረጅም ነው፣ 15 ሰከንድ በነፃ በቀን 3 እንድንሰራ ይፈቅድልናል። ይህ ደግሞ አሪፍ ነው። ያው ብልጥ ከሆናችሁ ብዙ አካውንት ካላችሁ በዛ በቀን ብዙ ቪዲዮ ጄኔሬት ማድረግ ትችላላችሁ ማለት ነው። እና ደግሞ ሌላው ደስ የሚለው ነገር የምትሰሩት ቪዲዮ ላይ ዲፔንድ በመሆን የራሱ የሆነ ሳውንድ ጄኔሬት ያደርግልናል። ስፒችም ከሆነ ሚውዚክ ከሆነ ብቻ እናንተ ባዘዛችሁት ነገር ላይ ዲፔንድ ሆኖ አብሮ ሳውንድ ጄኔሬት ማድረጉ የልዩ ያደርገዋል ማለት ነው። ሌላ ወተርማርክ አንፈልግም የምትሉ ከሆነ ባይዘው የነሱ ወተርማርክ ማይንድ ቪዲዮ ነው የሚለው ከላይ በቀኝ በኩል ኮርነር ላይ ትገኛለች። እሷን ደግሞ በቀላሉ የትኛውም ቪዲዮ ወተርማርክ ማጥፊያ ይሆናል። አሁን የምነግራችሁ መንገድ ይህንን መንገድ መጠቀም ትችላላችሁ። እሱም ምንድነው? ቀጥታ ወደ ክሮም በመሄድ ሰርች ቦክሱ ላይ ማጂክ ኢሬዘር ብላችሁ ሰርች ታደርጋላችሁ። ያው እንደምታዩት ወደ ዌብሳይቱ ወስዶናል። ያንን ክሊክ በማድረግ ሳይኒን ማድረግ ላይ ጠበቀባችሁ ይችላል፣ ግን ሁለት አማራጮች አሉት፣ በቪዲዮና በኢሜጅ ነው። ያው እኛ ቪዲዮ ስለሆነ ክሬት ያደረግነው ቪዲዮውን እንመርጣለን። ከዛን የምንፈልገውን ቪዲዮ አፕሎድ እናደርግለታለን ማለት ነው። ከዛ በመቀጠል ወተር ማርኩ ያለበትን ኤሪያ ሰሌክት እናደርግለታለን እንዲያጠፋልን የምንፈልገውን ማለት ነው። ሪሙቭ እንለዋለን። ከዛን አጥፍቶ አፕሎድ ያደርግልናል ማለት ነው። ከዛን ቪዲዮውን ለምንፈልገው ፐርፐዝ መጠቀም እንችላለን ማለት ነው። ስለዚህ ቤተሰቦች በዛሬው መረጃ ብዙ ጥቅም እንዳገኛችሁበት እንደተማራችሁበት ተስፋ አደርጋለሁ። ብዙ ቫይራል የሚወጡ ኢንተርናሽናል የሆኑ ቪዲዮዎችን ክሬት ማድረግ ትችላላችሁ። አይ ሆፕ በጣም ውጤታማ እንደምትሆኑ አልጠራጠርም። ስለነበረን ቆይታ እጅግ በጣም እያመሰገንኩኝ ቀጣይ ለእናንተ የሚጠቅም ቪዲዮ ይዤ እመለሳለሁ። እስከዛው ድረስ መልካምን ሁሉ እመኝላችኋለሁ። ሰላም ቆዩልኝ። ባይ ባይ።